ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአንድ ርዕስ መጥቻለሁ። እንግዲህ ጥርሳችንን በተመለከተ ነው። እንግዲህ አብዛኞቻችን ፍጹም ነጭ፣ የተስተካከለ ማራኪ ፈገግታ እንዲኖረን የማንፈልግ ሰዎች አለን ብዬ አላምንም። በተለይ በአሁን ሰዓት ውበት እንደ ትልቅ ጉዳይ በሚነሳበት ሰዓት ይህ እንዲሆን የማንፈልግ አንዳችም ሰው እንኖራለን ብዬ አላምንም። ግን በአሁን ሰዓት ዓለማችንን እያጨናነቀ ስላለው የሆሊውድ ስማይል ወይም ደግሞ የጥርስ ቬነር ስራ በኢንስታግራም እና በቲክቶክ ላይ ሁላችንም እያስጎመዠን የሚገኝ ነገር ነው። ግን ዛሬ ልሰራላችሁ የፈለግኩት ቪዲዮ ከዚህ ነገር ጀርባ ምን አለ፣ ምን አይነት ሳይድ ኢፌክት አለው፣ መሰራት አለብን ወይስ የለብንም፣ እነማን መሰራት አለባቸው የሚለውን ጠቅልዬ በዚህ ቪዲዮ አጋራችኋለሁ ማለት ነው። እንግዲህ ብዙ ዶክተሮች በግልጽ የማይነግሯችሁን ነገር ነው የምነግራችሁ። በኋላ ሊቆጫችሁ የሚችሉባቸውን እጅግ አስደንጋጭ የጎንዮሽ ጉዳቶች ዛሬ በዝርዝር እነግራችኋለሁ ማለት ነው። ጥርሳችሁን ሳታስነኩ በፊት ይህን ቪዲዮ ማየት ምናልባትም ከዚህ ጉዳቶች ሊታደጓችሁ ይችላሉ ብዬ ስላመንኩ ነው። ቪዲዮን እስከ መጨረሻው ድረስ አብራችሁን ቆዩ ማለት ነው። ምንድነው ለማንሳት የፈለግኩት፣ መጀመሪያ ሆሊውድ ስማይል ምንድነው ብለን ስንጠይቅ ቀለል አድርገን እንየው። ሆሊውድ ስማይል ማለት የባለሙያ ጥርስ ማስተካከያ ጥበብ ሲሆን አብዛኛውን ጊዜ ከሴራሚክ ወይም ደግሞ ከኮምፖዚት የተሰሩ በጣም ቀጫጭን ሽፋኖች ከነባር ጥርሳችን ላይ በመለጠፍ የሚሰራ የውበት መጨመሪያ የሆነ አንድ ስራ ነው ማለት ነው። ጥቅሙ ምንድነው ስንል ጥርሳችን የተጣመመ የተሰበረ ወይም ደግሞ ቢጫ ከሆነ በጥቂት ቀናት ውስጥ ፍጹም ማራኪ እንዲሆን ያደርገዋል፣ ውበት ይሰጠዋል። እንደገና ደግሞ በጥርሶቻችን በጣም የምናፍር አይነት ሰዎች ከሆንን ኮንፊደንስ እንዲሰጠን ያደርጋል። በነፃነት እንድንስቅ ትልቅ ኮንፊደንስ እንዲኖረን ያደርጋል። ይሄ ነው እንግዲህ ጥቅሙ። ግን ከዚህ ጥቅም በስተጀርባ ያለው የጎንዮሽ ጉዳት፣ ሰፊ የጎንዮሽ ጉዳት ምንድን ነው ብለን መጠየቅ ያስፈልጋል። ማንኛውም ነገር ስንሰራ ማለት ነው። ምንድን ነው አንደኛ ዋነኛው ጉዳት ምንድን ነው? የማይመለስ የጥርስ መሸርሸር፣ ይሄ ፐርማነንት ኢናሜል ሎስ እናደርጋለን። ምንድን ነው እንደዛ የሚያደርገው ስትሉ፣ ቬኔሩ በጥርስ ላይ በትክክል እንዲቀመጥ ዶክተሩ መጀመሪያ ምን ያደርጋል? የራሳችሁን ጤናማ ጥርስ መሸርሸር ወይም መቅረጽ ይጀምራል፣ ወይም መቅረጽ አለበት ማለት ነው። ስለዚህ የጥርስ መከላከያ የሆነው ኢናሜል አንዴ ከተሸረሸረ በኋላ በራሱ አይተካም። ይህ ማለት አንዴ የሆሊውድ ስማይል ካደረጉ በኋላ በህይወት ዘመኑ ሁሉ ጥርሶ በቬነር መሸፈን አለበት፣ ያልበለዚያ ጥርሶ ሙሉ በሙሉ በሚባል ደረጃ ይበሰብሳል ማለት ነው። ሁለተኛው ፖይንት ምንድነው? ከፍተኛ የጥርስ ስሜታዊነት እንዲኖር ያደርጋል። ይሄ ኤክስትሪም ቱዝ ሴንሲቲቪቲ የምንለው የጥርስ መከላከያው ሽፋን ስለሚነሳ ጥርሶ በቃ ለሙቅም፣ ለቀዝቃዛም፣ ለጣፋጭም፣ ለኮመጠጠ ነገር በጣም ስሜታዊ ሴንሲቲቭ ይሆናል። ቶሎ ሴንስ ያደርጋል ማለት ነው። እና ለአንዳንዶቻችን ደግሞ ይህ ስሜት እስከ እድሜ ልክ የሚቀጥልና የህመም ምንጭ የመጠዝጠዝም ነገር ሊኖር ይችላል ማለት ነው። ሶስተኛ የድድ መቆጣትና ኢንፌክሽን ነው። ቬነሩ በትክክል ካልተገጠመ ወይም በጥርስና በቬነሩ መካከል በጣም ትንሽ ክፍተት ካለ የምግብ ፍርፋሪ፣ ባክቴሪያ በሙሉ ይገቡበታል ማለት ነው። ይህ ደግሞ ለከባድ የድድ በሽታ፣ ለድድ መድማት፣ ለመጥፎ የአፍ ጠረን ምክንያት ይሆናል ማለት ነው። ስለዚህ ሶስተኛው ችግር ይሄ ነው። አራተኛው የጥርስ መበስበስና የነርቭ መሞትን ያስከትላል። ቬነሩ ስር የሚደበቁ ባክቴሪያዎች የራስዎን ጥርስ በቀስታ እንዲበሰብሱ ነው የሚያደርገውና ህመሙ ወደ ውስጥ ዘልቆ ከገባ የጥርስ ነርቭ እንዲሞት ያደርጋልና ይሄ ሩት ካናል ህክምና ወይም ደግሞ ጥርስን ሙሉ በሙሉ መንቀል ሊያስፈልግ ሁላ ይችላል ከዛ በኋላ ማለት ነው። ሌላው የመሰበርና የመውለቅ አደጋ ይገጥመዋል። ቬነሮች የፈለገ ጠንካራ ቢሆኑም እንደ ተፈጥሮ ጥርስ አይደሉም። ጠንካራ ምግብ ሲያኝኩ፣ ጥርሶን ሲያፏጩ ወይም ድንገት ሲጋጩ ሊሰበሩ ወይም ሊወልቁ ይችላል። ስለዚህ አደጋ መከላከል አይችሉም እያልኳችሁ ነው ማለት ነው። ስድስተኛ ከፍተኛ የገንዘብ ወጪ ይዳርጋቸዋል። ይህ የአንድ ጊዜ ስራ አይደለም። በነገራችን ላይ አንዴ ቬነር በአማካኝ ከ10 እስከ 15 ዓመት ብቻ ነው የሚቆየውና
ከዛ በኋላ ተመልሰው በአዲስ መቀየር አለበት ማለት ነው። ይህ ማለት ደግሞ እድሜ ልኮን ያው ለጥርስ ሕክምና ከፍተኛ ገንዘብ ወጪ እያወጡ ይገኛሉ ማለት ነው። ከፍላሉ ማለት ነው። ዋጋ ያስከፍሉታል ማለት ነው። ስለዚህ ይሄን ነገር እንግዲህ ሆሊውድ ስማይልን ከመሰራቱ በፊት እነዚህ ነገር ማየት ያስፈልጋል ማለት ነው። ምን ማወቅ አለብኝ የሚለውን ነገር ማወቅ አለቦት ማለት ነው። ስለዚህ ይሄ ማለት እንዴት ነው ሙሉ በሙሉ መጥፎ ነው እያልሽ ነው ወይ ስል በፍጹም አይደለም። ሙሉ ለሙሉ መጥፎ ነው እያልኩ አይደለም። ጥርሳችሁ በከፍተኛ ሁኔታ ከተጎዳ፣ ከተሰበረ ወይም በተፈጥሮ በጣም ከተበላሸ ይህ ህክምና ህይወት ቀያሪ በጣም ጥሩ መፍትሄ፣ ጥሩ ውበት የሚያጎናጽፎት በተለይ ደግሞ ኮንቲኒቲ ካላችሁ የመቀጠል ሀሳብ ካላችሁ እጅግ በጣም ጥሩ መፍትሄ ነው። ነገር ግን ጥርሳችሁ ጤናማ ሆኖ ሳለ ፋሽንን ለመከተል ትሬንድን ለመከተል ብቻ ጤናማ ጥርስን አስፈቅፍቆ ሆሊውድ ስማይል ማሰራት በጣም መጥፎና አደገኛ ውሳኔ ነው ብዬ ነው ማምነው። ስለዚህ ጥርስን በኦርቶዶንቲክ ማስተካከል ወይም ደግሞ በብሊቺንግ ማንጣት እየተቻለ ወደዚህ መግባት አስፈላጊ መስሎ አይታየኝም ማለት ነው። አስፈላጊ አይደለም ማለት ነው። ስለዚህ ይሄን ነገር እያሰባችሁ የጥርሳችሁን ጤንነት ጠብቁ ነው ምላችሁ ማለት ነው። እንግዲህ የዛሬው መረጃ ይሄን ይመስላል። እናንተ ስለ ሆሊውድ ስማይል ምን ታስባላችሁ? እንግዲህ ሀሳባችሁን ኮሜንት ላይ ጻፉልኝ ማለት ነው። ለማሰራት አስባችሁ ታውቃላችሁ ወይስ የተፈጥሮ ጥርሴ ይበልጣል ትላላችሁ? እንዳልኳችሁ ነው፣ ኮሜንት ላይ አስፍሩልኝ። ቪዲዮውን ብዙ ሰዎች ከስህተት ስለሚታደግ እባካችሁ ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ተደራሽነቱን ይጨምሩ። ይህንን የመሰሉ ያልተሰሙ የጤናና የውበት እውነታዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በተለየ የጤና መረጃ የጤና ቪዲዮ እስከማገኛችሁ ሰላም ሁኑ።